ጁምዓ ቀን ሳትጣጠብና ሽቶን ሳትቀባ አትምጣ ያላህ መልእክተኛ ምን አሉ በጁምዓ ቀን መታጠብ በእያንዳንዱ ሙህተሊም ለአካለ መጠን በደረሰ ሙስሊም ወንድ ላይ የጠነከረ ሱና ነው ዋጅብ የሚለውን ያው በዛ መልኩ ስለፈቱት ነው ዑለማዎች ሊተው የማይገባ ጠንካራ ሱና ነው ወሲዋክ እንደዚሁም ሲዋክን መጠቀም ዋናው የተፈለገው መፋቂያው ሳይሆን ያንን ሊተካ የሚችል ብሩሽም ይሁን በሌላ በኮልጌት የማጽዳት ስነ ስርዓት ማለት ነው ጥርስን ከእንጨቱ ጋር ብቻ አይደለም ጉዳያችን ነው እንደዚሁም ደግሞ ወአን የመሰ ሚን الطيب ما يقدر عليه በቻለው መጠን ከሽቶ ሰውነቱን ማስነካት ይሄንን ሊያደርግ ይገባዋል ብለው ረሱል አለይሂ ሰላቱ ወሰለም መክረውናል እኛም ጁምዓ ለሰላት ከመምጣታችን በፊት ከቻልን ይሄንን እናድርግ ነው አውስ ኢብኑ አውስ قال سمعت رسول الله صلى الله عليه وسلم يا الله ملكتኛ يقول እንደዚህ ሲሉ ሰምቻለሁ من غسل يوم الجمعة واغتسل ከፊሎቹ بمعنى التوكيد ነው ይላሉ አንደኛውን የመጀመሪያውን ንግግር ማጠናከሪያ ነው የሚሉዋሉ አይ አይደለም እንደዛ ሳይሆን ሌላ ትርጉም አለ غسل الجنابه አለ የጁምዓ ትጥበት አለ ከጀናባውም ታጥቦ ለጁምዓም ትጥበት የታጠበ የሚልም ትርጉም ይሰጡታል አላ ኩሊ ሐል በጁምዓ ቀን የታጠበ ثم بكر وابتكر ከዛም በነጋታው ማልዶ ወደ መስጂድ የሄደ ሰው ومشى በእግሩ የተራመደ ولم يركب ያልተሳፈረ በመኪናውም ይሁን በጋሪ ወይም በእንስሳ ودنا من الامام ወደ ኢማሙ ጠጋ ብሎ ማለት ነው አወለ ሰፍ ወይ ሁለተኛ ሰፍ ሊሆን ይችላል ቀርቦ የተቀመጠ واستمع وانصت ولم يلغ በትኩረት ያዳመጠ ለغው እንኳን ተራ ንግግርን የማይናገር እንቅስቃሴ ማያበዛ ከሆነ كتب له بكل خطوة يخطوها عمل سنة صيامها وقيامها الله يوفقنا الله حديثንም صحيح ያርገው ምንድነው የተባለው እዚህ ጋር كتب له ተጽፎለታል ለሱ بكل خطوة يخطوها በሚራመዳት በእያንዳንዱ እርምጃ عمل سنة የአንድ አመት ኸይር ስራ ይጻፍለታል صيامها ያ ኸይር ስራ አመት ሙሉ እንደጾመ وقيامها አመቱን ሙሉ በሰላት እንደቆመ الله يوفقنا ከኛ የሚጠበቀው እንግዲህ ነይቶ መተግበሩ ነው ማለት ነው وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم كابي هريره እንደተላለፈው የአላህ መልእክተኛ ምን አሉ من اغتسل يوم الجمعه በእለተ ጁምዓ ቀድሞ የታጠበ ሰው فاحسن غسله ትጥበቱንም ያሳመረ ولبس من صالح ثيابه ደህና ልብሱን መርጦ የለበሰ ومص من طيب بيته ቤቱ ካለው ሽቶ ደህና ነው የሚለውን መርጦ ሰውነቱንም ልብሱንም የቀባ ያስነካ ሰው غفر له ما بينه وبين الجمعة الأخرى وزيادة 3 أيام من التي بعدها ከዚህኛው ጁምዓ እስከ ቀጣይ ጁምዓ ሌላ ተጨማሪ 3 ቀን በድምሩ የ10 ቀን ጥቃቅን ወንጀሎቹ ራሱ ይማራሉ ነው ያው በሌላ ሐዲስ الصلوات الخمس والجمعات إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنب الكبائر እንደተባለው ማለት ነው ሶስተኛ ሌላው فإذا دخلت المسجد ترى بألة جمعة مسجد وفقه يقباه قزي فلا تجلس حتى تصلي ركعتي تحية المسجد ولت ركعتين كمسجد تحية المسجد بفيت زنب لهيده قجات تبال وإن كان الإمام على المنبر حتى إمام منبر لا ينكوهونه خطبة لا يراسو بيهون أنت مسجد وسطك هون يقباه ولت ركعتين بايهون خطبه لما دامت قلل لا درقه بفاتحة لا يبتشا تقدبه سجده تولو لما دامت أزجاج انجي زنب له قجات تبال لمن عن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم إذا دخل أحدكم المسجد كنا نتنداتشو مسجد كجبا برندا ويجبي ميلو حكمه أي ملكتهم مسجد وسط كجبا فلا يجلس حتى يصلي ركعتين ሁለት ረካዓተይን ከመስገዱ በፊት እንዳይቀመጥ ነው ስለዚህ ሁለት ረካዓተይን መስገድ ይገባናል ማለት ነው وعن جابر قال جابر بن عبد الله رضي الله عنه እንዲህ አለ دخل رجل المسجد አንድ ሰው ወደ መስጂድ ገባ يوم الجمعة በእለተ ጁምዓ والنبي صلى الله عليه وسلم يخطب يا الله መልእክተኛ ኹጥባ ያረጉ ነበር فقال له ኹጥባውን ራሱ አቋርጡና صليت ركعتين سجدهال እንደ ያሉት قال لا አልሰገድኩም አለ فقال له قم فاركع ركعتين وتجوز فيهما ተነስ ሁለት ረካዓተይን ስገድ ስትሰግድ ግን አሳጠራቸው አሉት ثم قال كذا يايزو منالو اذا جاء احدكم يوم الجمعه والامام يخطب
እናንተ አንዳችሁ በእለተ ጁምዓ ኢማሙ ኹጥባ ያደረገ ወደ መስጊድ ከመጣችሁ فليركع ركعتين وليتجوز فيهما ሁለት ረካዓተይን አጠር አድርጎ ይስገድ ብለዋል ይሄንንም እንድንፈጽም ነው አራተኛ አሁንም لا تتخطى الرقاب ولا تفرق بين اثنين የግድ ከፊት መሆን ስላለበት ወይ የሆነ መሃል ላይ መቀመጥ ስላለበት በወንድሞች ትከሻ እየረጋገጥካቸው በሰዎች መሃል እንዲየበታተንክ አትለፍ ይሄም አግባብ አይደለም ነው عن عبد الله بن بصر قال كنت جالسا إلى جنب المنبر يوم الجمعة كمنبر قن قج بي نبر بألة جمعة فجاء رجل يتخطى رقاب الناس يسوچن تكشا يترامبد يقجا عند سو مالف جمره ورسول الله صلى الله عليه وسلم يخطب الناس يا الله ملكتنيا لسوچ مكر يسطو نبر خطبه يارغو فقال له رسول الله صلى الله عليه وسلم اجلس الزاو باغنيو بوتا لاي تقمط فقد آذيت برغتم سوچن አዛ አድርገሃል ወአነይት ተአخرت ወአብጣት ራስ ወደ ኋላ ቀርተ ዘግይተሃል እዛው ባለህበት ቁጭ በል መጀመሪያውንም ይሄን ቦታ የምትፈልገው ከሆነ ቀደም ብላ አትመጣም ወይ ከኋላ ከመጣ በኋላ ከዘገየ በኋላ ቦታውን ለማግኘት ስትል የወንድሞችን ትከሻ እየገጨህ ወይ ደግሞ የወንድሞች መሃል እየለያየ አታድርግ በማለት ከለከሉት ማለት ነው እና መሆን ያለበት ምንድነው ባገኘነው ቦታ ላይ መቀመጥ ነው ወደፊት የሚያስከድ ክፍተትም ከታየ ቀስ ይያል የወንድሞችን ትከሻ ሳንረጋግጥ አሳልፈን ይያልን በአደቡ ልናልፍ ይገባል ማለት ነው